Lamine Yamal. Nice curl! Lamine Yamal. Lamine Yamal. Lamine Yamal. The winner this year is Lamine Yamal. I think he's a superstar. First time in my life I saw someone. Wow, who is it? አስቡት የ16 ዓመት ልጅ ሆነ ጺም ያወጡ ትላልቅ ሰዎች ሜዳ ውስጥ ሲፈሩ ይህ ልጅ ፕሮፌሽናል ተከላካዮችን ሙሉ የህይወት ምርጫቸውን እንዲጠራጠሩ እያደረገ ነው። በመታተኛ ግራግሩ ዓለምን ጮብ ያስረገጠ ተከላካዮችን በቁማቸው የሚያሸናቸው ይህ አንድ ፍሬ ልጅ ዓለምን እያነጋገረ ነው። ኩብራትና ኩብራን ይህ የላሚን ያማል ዘማጂሻን ታሪክ ነው። ሐምሌ 13 2007 ከሞሮካዊ አባቱና ከኢኳቶሪያል ጊኒ እናቱ በስፔን ተወለደ። በሮካ ፎንዳ ማታሮ እግር ኳስ ጨዋታ ብቻ አይደለም፣ ከድህነት ማምለጫ ተስፋ ነው እና ትንሹ የያማል ታሪክ የሚጀምረው እዚያ ነው። በባዶ እግሩ ኮንክሪት ሜዳ ላይ በካልሲ በተሰራ ኳስ ፀሐይ እስክትጠልቅ ድረስ ይጫወት ነበር። በዙሪያው ካሉት ህንፃዎች የበለጠ ህልም ነበረው። በ5 ዓመቱ የአካባቢው አሰልጣኞች ያንን ተፈጥሯዊ ችሎታ አይተውታል። ከላማሲያ ታዋቂው የባርሴሎና አካዳሚ ስካውቶች መጡ። ምንም አላመነቱም። ያንን የ5 ዓመት ልጅ እንወስዳለን አሉ። ከመጀመሪያው ቀን ጀምሮ አሰልጣኞች እርስ በርስ ይህ ልጅ የተለየ ነው እያሉ ያወራሉ። በእድሜ 2 እጥፍ ከሚበልጡት ተከላካዮች ጋር ይጫወታል። ኳሱን በያዘ ቁጥር ያሰቃያቸዋል። የሰራተኞች አባላት እንኳን እሱን ለመመልከት ስልጣናቸውን ያቆሙ ነበር። ተሰጦ ሲኖርህ ጫና ይበዛብሃል። እሱ ገና አንድ ፍሬ ልጅ ነበር፣ ከቤተሰብ የራቀ። ሌሎች ልጆች ፎርትናይት ሲጫወቱ እሱ ለወደፊት ህይወቱ ኳስ ሲጫወት ነበር። በላማሲያ ተች ቪዥን እና ታይሚንግ አስፈላጊ ነው እና ላሚን ከጉርምስና በፊት ሶስቱንም ተምሯል። እሱ ሜሲ አልነበረም፣ ግን ግራግሩ አደገኛ ነው። የባርሴሎና ወርቃማ ዘመን ደብዝዞ ነበር። ሜሲ ሄዷል። ክለቡ የገንዘብ ችግር ውስጥ ነበር። ደጋፊዎች ተስፋ እያጡ ነበር። ግን አንዳንድ ጊዜ ሁሉም ነገር ሲፈርስ አዲስ ነገር ይጀምራል። ከዚያም የባርሳ ዲኤንኤ ምን ማለት እንደሆነ በትክክል የሚያውቀው የክለቡ ሌጀንድ ዣቪ ሄርናንዴዝ መጣ። አንድ ጊዜ የያማልን ትሬኒንግ ተመልክቶ ወዲያውኑ ዝግጁ ነው አለ። በኤፕሪል 29 2023 ባርሳ ከሪያል ቤቲስ ጋር በነበረው ጨዋታ ተቀይሮ በመግባት የመጀመሪያውን ጨዋታውን አደረገ። ገና 15 ዓመቱ ነበር። በባርሳ ታሪክ ውስጥ ትንሹ ተጫዋች። ያ የዣቪ እምነት የሁሉም ነገር መጀመሪያ ነበር። አሁን በሃንሲ ፍሊክ ስር ነገሮች የተለያዩ ናቸው። ጀርመናዊ አሰልጣኝ ችሎታ ብቻ አይፈልግም፣ እሱ የማሽን ደረጃ ወጥነትን ይፈልጋል። ያማል ሁለቱንም እያቀረበ ነው። በዣቪ ስር እሱ ድንቅ ሰው ነበር፣ በፍሊክ ስር መሪ የሆነ ነው። ፍሊክ ስለወደፊቱ ሲናገር አንድ ስም ሁል ጊዜ መጀመሪያ ላይ ይጠራል፣ ላሚን ያማል። ምክንያቱም ባርሴሎና አዲስ ምልክት ሲፈልግ ይሄ ልጅ መጣ። 2023 የስፔን አሰልጣኝ ዣቪ ያየውን አይነት ብልጭታ አይተዋል እና ላሚን ወደ ብሔራዊ ቡድን ሲጠራ ተጫውቶ ለስፔን ያስቆጠረው ትንሹ ተጫዋች ሆኗል። የ16 ዓመት ልጅ ከጎረምሶች ጋር መወዳደር እውነት ያልሆነ ነገር ይመስላል። የስፔን ሚዲያ በሱ ስም አብዷል። ሜሲ 2.0 መጣ ማለት ጀመሩ። ነገር ግን ያማል ትሁት ሆኖ ቆይቷል። እሱ ቤተሰቡን በተለይም አባቱ ከነዛ የኮንክሪት መስክ ቀናት ጀምሮ በሱ ያመነውን ሁሌ ያመሰግናል። ባርሴሎና ያላቸውን ያውቁ ነበር። ውል እስከ 2026 ድረስ ለመቆየት ፈረመ። የመልቀቂያ ክሎዝ 1 ቢሊዮን ዩሮ። አዎ በትክክል ሰምተሃል፣ 1 ቢሊዮን። በዚህ ልጅ ምን ያህል እንደሚያምኑ ያሳየናል። 2024 ቡድኑ እየተገነባ ነበር። ነገር ግን ከሁሉም ለውጦች መካከል አንድ ስም ያበራል፣ ላሚን ያማል። እሱ ካሁን በኋላ ከላማሲያ የመጣው ልጅ አይደለም። እሱ የባርሴሎና የወደፊት ምልክት ነው። በእያንዳንዱ ግጥሚያ ላይ ደጋፊዎች ስሙን ይዘምራሉ። ያማል በፍርሃት ስለማይጫወት ሃንሲ ፍሊክ በትልልቅ ጨዋታዎች ላይ ያሰልፈዋል። ከሪያል ማድሪድ ጋር ቻምፒዮንስ ሊግ ጨዋታዎችን እና በዚያ ግራ እግሩ ሲጫወት ተከላካዮች ምን እንደሚያመጣ ያውቃሉ፣ ግን ሊያቆሙት አይችሉም። የላሚን ያማል ታሪክ አልተጠናቀቀም፣ ገና እየጀመረ ነው። ደሞዙ ጨምሯል። የናይክ የአዲዳስ ወኪሎች እሱን ለማስፈረም ይታገላሉ። በድንገት ብዙ ሰዎች በ10 ዓመታት ውስጥ ከሚያገኙት የበለጠ በአንድ ወር ውስጥ ገቢ እያገኘ ነበር። በገንዘብ እና በታዋቂነት ላይፍ ስታይሉ ተቀየረ። አዲስ አፓርታሞች፣ የቅንጦት መኪኖች፣ ቪአይፒ ፓርቲዎች፣ ታዋቂ ሰዎች ከሱ ጋር ፎቶዎችን ይፈልጋሉ። ራፐሮች ቴክስት ያደርጉለታል። የፋሽን ብራንዶች በሺዎች የሚቆጠሩ ልብሶችን ይልኩለታል።
ዓለም የጠበቀው ፐርፌክት ፕሮፌሽናል ተጫዋች ነው። ግን የሆነ ነገር ረስተዋል። እሱ ገና ታዳጊ ልጅ ነበር እና ታዳጊዎች ስህተት ይሰራሉ። ብዙም ሳይቆይ ወሬው ተጀመረ። ያማል በጣም ብዙ ፓሪ ላይ ይገኛል። በየሳምንቱ የተለያዩ ቺኮችን ይቀያይራል። እሱ ትኩረትን እያጣ ነው። የምድራችን ምርጡ ተጫዋችን CR7ን ንቋል። ልጁ ጸባይ የለውም፣ የትም አይደርስም አሉ። በፓሪ ላይ እሱን ፎቶ እያነሱት ሚዲያ ላይ ይለቁታል። ከልጃገረዶች ጋር ሲቀልድ የሚያሳዩ ቪዲዮዎች በማህበራዊ ሚዲያ ላይ ያሉ ሰዎች እሱን ማጥቃት ጀመሩ። ሌላ የባከነ ተሰጦ፣ እሱ ዲሲፕሊን እያጣ ነው። እግር ኳስን እየረሳ ነው። ብዙ ነገር ተወራበት። ይህን ጥያቄ እናንተንም ልጠይቃችሁ። ላሚን ያማል የወደፊት ሌጀንድ ይሆናል ወይስ ሚዲያዎች እንደሚያወሩት የትም አይደርስም፣ መውደቂያው ቅርብ ነው? መልሳችሁን ኮሜንት ላይ አስቀምጡልኝ። ሰብስክራይብ፣ ላይክ ኤንድ ሼር እንዳይረሳ። ሁላችሁም ባላችሁበት ቦታ ምትት ይበላችሁ።